ሰላም የተወደዳችሁ የቅመም ጤና ቤተሰቦች እንዴት ሰነበታችሁ? በዛሬው ቪዲዮአችን ደግሞ ለወር አበባ ህመም የቤት ውስጥ መፍትሄዎችን እናያለን። ይህን ቪዲዮ እስከመጨረሻው እንድትመለከቱ እየጋበዝኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ትሆኑ ዘንድ በአክብሮት እጠይቃለሁ። የወር አበባ የሚከሰተው በየወሩ ለጽንስ ዝግጁ የነበረው የማህፀን ግድግዳ ጽንስ ባለመካሄዱ የተነሳ በመርገፉ ነው። በዚህ ጊዜ የተለያዩ ከፍተኛ የሆኑ የሆርሞን ወይም በሰውነት ውስጥ ያሉ ንጥረ ኬሚካሎች ለውጦች ይስተናገዳሉ። በእነዚህ ሁኔታ ከፍተኛ የሆነ የሚመረቱ ፕሮስታግላንዲን የተሰኙ ሆርሞኖች መንስኤነት ህመም በማህፀን ግድግዳ ላይ ሊሰማ ይችላል። ሆርሞኖቹ የሚመረቱት ከማህፀን ግድግዳ ላይ የነበረው እድገት እንዲወገድ ነው። ይህም ደግሞ ከወትሮ የተለየ የማህፀን ጡንቻዎች መኮማተርን ያስከትላል። በማህፀን መኮማተሩ የተነሳ የተፈረካከሰው የማህፀን ግድግዳ በደም መልክ ከማህፀን እንዲወገድ ያስችላል። ከባድ የሆነ የወር አበባ ህመም ሊጋለጡ ከሚችሉት ሴቶች መካከል በእድሜ ወጣትነት ከ30 ዓመት በታች በመሆን ከባድ ደም የሚፈሳቸው ሴቶች፣ የወር አበባ የተለያየ ጊዜ የሚመጣባቸው ሴቶች እንዲሁም በቤተሰብ ውስጥ ከባድ የወር አበባ ህመም ያላቸው ሴቶች እነዚህ እንግዲህ እንደ መንስኤ ነው ማለት ነው። የወር አበባ በየጊዜው የሚከሰት ጤናማ የተፈጥሮ ሂደት በመሆኑ በተለያዩ የህመም ደረጃዎችን ቢሆን እየተቸገሩ ያሉ ሴቶች እህቶቻችን ከስር የተዘረዘሩት መፍትሄዎችን በማድረግ ህመሙን ማቅለል ይችላሉ። የመጀመሪያው እንግዲህ የተቀመጠው በቂ ውሃ መጠጣት ነው። በሆርሞኖች ከመጠን በላይ መመረት የተነሳ የሚካሄደውን ከፍተኛ የሜታቦሊክ ስርዓትና ተረፈ ምርት ከሰውነት ለማስወገድ በቂ ውሃ መጠጣት ይመከራል። በቂ ውሃ ማለት ቢያንስ በቀን ከ2 እስከ 3 ሊትር መጠጣት ያስፈልጋል ማለት ነው። ሁለተኛ ሞቅ ባለ ውሃ የተሞላ የውሃ መያዣዎችን በሆድ ላይ ማድረግ። ሞቅ ያለ ውሃ የያዙ የውሃ መያዣዎችን በሆድ ላይ በማድረግ መያዝ ከሙቀት የተነሳ የማህፀን ጡንቻዎች ለቀቅ ስለሚያደርግ ህመሙን ሊቀንስ ይችላል ማለት ነው። ሌላው እንቅስቃሴ ማድረግ ነው። ጥናቶች እንደሚያሳዩት በሳምንት 3 ቀን ቢያንስ ለ10 ደቂቃ መካከለኛ የሚባል ደረጃ ድረስ የሚደርስ የኤሮቢክስ እንቅስቃሴ የሚያደርጉ ሴቶች ላይ ህመሙ እጅጉን እንደቀነሰ ያሳያሉ። በህመም ሰዓትም ወክ ማድረግ የተወሰነ ህመሙን እንዲቀንስ ሊረዳ ይችላል ማለት ነው። ሌላው ቡና፣ ሻይና የጨው መጠንን መቀነስ ነው። እነዚህ ሁሉ ከሰውነት ላይ ውሃን በማስወገድ ህመሙን ሊያባብሱ ስለሚችሉ አይመከሩም። ውሃን ከማስወገድ በተጨማሪም የጡንቻዎችን መኮማተር ስለሚጨምሩ ህመሙን ሊያብሱት ይችላሉ ማለት ነው። በሻይ ቅጠል ከሚፈሉ ሻይ ይልቅ የዝንጅብል ሻይ ወይም ቀሽር መጠቀም እንግዲህ የተወሰነ ህመሙ እንዲቀንስ ያደርጋል ማለት ነው። እንግዲህ ከላይ የጠቀስናቸውን የቤት ውስጥ መፍትሄዎች በመጠቀም የወር አበባ ህመምን መቀነስ ይችላል ማለት ነው። ግን ህመሙ ከአቅም በላይ ከሆነ የህመም ማስታገሻዎችን ለአጭር ጊዜ ብቻ ግዴታ ከሆነ መጠቀም ይመከራል ማለት ነው። እንግዲህ ይህንን ቪዲዮ እስከመጨረሻው ስላያችሁት እያመሰገንን ለሌሎችም ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ታደርጉ በአክብሮት እጠይቃለሁ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ